ከወንድ ልጅ የምፈልገው ነገር ቢኖር ማለት ነው ልጅ ብቻ ነው። የምሬን ነው የምላችሁ ልጅ እንውለ ፍቅር አለን የሚያነሳ እንውለ እንነሳ አንቺም ቤት ከፈለግሽ እኔም ቤት ዓለምዬ አንቺ ምረጪ ከፈለግሽም ከኔዚዮን ከፈለግሾቴ ነይ እንሂድ እንውለድ ጊዜ አንፍጂ። ሴት ልጅ 4 ፍቅረኛ ኖሯት ማለት ነው አንተ ብቻህን የብቸኛው አንድ ሆንክ እንዲሰማ ልታደርግ ትችላለች። ይሄ ደግሞ የሴጣን ስራ። እዚህ ሀገር ግን እንደ ወንድ ልጅ የተጨቆነ ፍጡር የለም። አሁን ለምሳሌ ብዙ ጊዜ ግራ የሚገባኝ ማለት ነው ሁለት ሴት ጓደኛሞች እርስ በርስ ምናምን የኔ ቆንጆ የኔ ማር አምሮብሻል ምናምን አንድ አልጋ ላይ መተኛት ምናምን ኖርማል ነገር ነው ለሴቶች። ያዙልኝ እዚህ ጋር ተመሳሳይ ጾታ ነው። ወንድ ልጅ ግን ተሳስቶ ጓደኛው ለብሮ አምሮብሃል ካለው ለምን ደግሞ ያውላችሁ እንደዚህ ነው ማለት ብለህ እዛ ሄደህ ገብቷል። እኔ ፖይንቴ ሁለቱም እርስ በርስ ምንድነው ተመሳሳይ ጾታ እንትን መሆን የለበትም ለማለት ነው እንጂ ነው የሚደግፈው። በጣም ይቅርታ እናቴ። ምን ላድርግ? መኪናሽን አቁመሽ ግቢ እኮ ያልኩሽ እንደምታዩ ፒስታው ነው ሰፈራችን። ያን መሰለ ሌክዠሪ ካር ወይ ፓራውልት ወይ ጎማ አንድ ነገር ቢሆንብሽ በደላላ ኮሚሽን ምን ላድርግ? ምን ብዬ ላሰራው ነው? ወሬኛ ነው ባክ። አሁን አገኘህልህ ራሱ ያልሽው ራሱ ጠበቀው በስጋ ቆሞ ታየውልሽ። አሁን ከ5 ደቂቃ በኋላ ራሱ ነገርኩ። እኔ መንጃ ፈቃድ ያለው ሰው ነው የምፈልገው። ካዲላክ እና ፎርዳን አስቀምጬ እኔ BMW ነው የምነዳው። ስለዚህ ለሰራተኞቹ እየወጣ እቃ ምናምን የሚገዛዛላቸው ከጥበቃው ጎን ለጎን ማለት ነው። ማርሼዲስ በእውነት BMW። ስለዚህ ለሾፒንግ የሚወጣ ካዲላክ እና ከፎርዱ እያማረጠ ደግሞ ቤቴን ታውቀዋለህ እንዴ? ምን ባለፈው አትክልተኛ ይዤ መጣሁ አይደል እንዴ? ባለ 15 መኝታ ቤት ቪላ የተንጣለለ ብቻሽን እዛ ቤት ውስጥ በእውነት አሳዝንሽ። አንቺ ትልልት ነው ያርክሽ ጋር ነው የምኖረው። ያው እንግዲህ ጸባዩ ካማረ ማለት ሌላ ተጨማሪ የሚሰራው ስራ አለ? አዎ ጸባዩ ካማረ ያው እንግዲህ አይደለም ያምጣል በቃ የምርሽ በእውነት እንትን ቻንስ አለው ጸባይ ካለው በእውነት እድል አለው ነው የምትይው? እሺ በቃ 5 ደቂቃውን ይዤ እመጣለሁ። ይዘህ ትመጣለህ? አዎ እድል አለው እንሂድ በቃ። ጥበቃውስ ስሚ ደላላ እንጂ መሀይም አይደለሁም። የወጣልኝን ሎተሪ አሳልፌ የምሰጠው እንዴ ኮሚሽን ስራ ይሻላል። ይኩም ይሻለኝን ያውቃለሁ። እንዴ ምንድነው ይሻላል? ካዲላክ ወዳጅ የሚታመነው በምግብ ብቻ ነው። ሌላ ነገር ከሆነ እረፍ እንዳትልከው። እንደምፈልጋት እያወቀ ሄዶ እሷ ጋር አንጸባረቀ። ህዝቤ ሆይ ፍረደኝ፣ የማን ነው ጥፋቱ? ማፈልገው መውጋት ነው ብብቱ። ከሷ ነው ጥፋቱ እንዳለ ሁለቱም አናታም ጠንበለር። አንተ ካላደረክላት ሌላ የሚያደርግላት ሰው ይመጣል። ሎኬሽን ላኩለታ ታዲያ ቶሎ ይምጣ። ቆየኩ ምንድነው ከስፔስ ነው እንደሚመጣው? ሌላ የሚያደርግላት ሰው ይመጣል። አዎ የህይወት ፐርፐዙ ጭቅጭቅ የሆነ ሰው አለ ይመጣል። ያኔ እኔም በመንፈስ ቅዱስና በሰላም ተጨናንቄ ሞታል። ወላጆችሽ አንድ ሰው ሆኖ ቢመጡ ራሱ የምትፈልጊውን ነገር ሊያረጉልሽ አይችሉም። አይደለም ብዙ አማራጭ አለው ባዳ ሰው። ችግርሽ ዘርፈ ብዙ ነው። የኔ ምን እንደምትፈልጊ አይታወቅም እኮ። ፍንጭ ራሱ አሰጭ ምን ይደረግ ነው የምትዩ? እንደ እንቁላል ጭንቅላትሽን እንዲያርግ ያላየው ስራ ራሱ መስራት አልተቻለም በእናንተ ምክንያት። ጤና ይስጥልኝ ፖሊስ ጣቢያ። ትሰማለህ ሰውዬ? ዳይፐርም ወተትም አልቋል ገዝተህ እንድመጣ። ኧረ ሴትዮ እባክሽ፣ ኧረ ሴትዮ የቤቱ ጭቅጭቅ አይበቃሽ? ምን መስሪያ ቤት ድረስ ጭራሽ እየደወልሽ ትጨቃጨቂያለሽ? የደሞዝ ቀን እንደሆነ እኮ አውቃለሁ። እንደለመድከው ዛምቡላን ተግተናና እዚህ ቤት ትገባት መስሏል። ወይኔ አንቺ ሻስ ጊዜሽ አላደረሳለኝ ዛሬ ነርቼ ባለቀኝ ዛሬ። ማን ዝጊ ሰማያለ? ኧረ ፈጣሪ የኔ ህይወት ግን ነገሩ እንዴት ነው? ደሞዜ ከስኳርና ከዳይፐር አላልፋለሁ እኮ። ጤና ይስጥልኝ ፖሊስ ጣቢያ። ሄሎ ፖሊስ፣ እዚህ መሬት ላይ 100,000 ብር በቦርሳ ተጥሎ አገኘው። ሰማኛል? አሁን ነው ብሩን ይዘህ ፖሊስ ጣቢያ 07 ቀጥ ብለህ እንድታመጣው። ለምን ለምርመራ ፈልገዋለሁ። እሺ አዎ ቶሎ በል። እሺ ሰላም ነው መርማሪ? እኮ ነው ያገኘሁት ብር። ኧረ ይሄ ነው በቃ እናመሰግናለን። ሂድ። እኔ ባለቤቶቹን ፈልጌ ይሰጣቸዋለሁ። አንተ ሂድ። አዎ ስጣቸው። እኔ የሰው ወጥ አልፈልግም። ስጣቸው። አዎ God's plan ያለሽን አምጪ። ወይኔ እናት ትናንትና ገና ነው ስልኬን የተሰረኩት።
ትናንትና ነው ስልክሽን የተሰረቅሽው? ትናንት። ይሄ በእናትሽ ይቅርታ አስደነገጥኩሽ አይደለ? ውሃ ልስጥሽ? አልፈልግም። ድሜ ሰርማታለች ያጃት እቺ ለአንዳንድ ነገር ትሆንሻለች። አይዞሽ። አመሰግናለሁ። ወሰድ በሌላ ስልክ ይተካል። አይዞሽ። እሺ ስልክሽን አምጫት። የንግድ ባንክ ፓስወርድ 6545 የቴሌ ብር ፓስወርድ 67 የአቢሲኒያም አለ ንገሪ 5560 በቃ ያው እንኪነን በቃ ቀን ጨምረልሽ። አመሰግናለሁ። ምንም ማለት ማሚዬ እንዴ አየ ዝንተ ጊዜ ሰላም ነው? እንዴት ነው? እናት ናቸው ምንድነው? እናት ናቸው። ማሚ አንድ አውርቼው ነው ታሺ። ምንድነው ትላለህ እንዴ? ገናች አንድ ፍሬ ልጅ እኮ ነች። እናት ነች ትለኛለህ? ምን አንድ ፍሬ እና ታዲያ አንድ ፍሬ ታዲያ አይከብድም? በሁለት ፍሬ አንተ አታፍርም? እኚህ የሚያክሉ ሴትዮ ጨክነት አሽኮረምማለህ። ብቻ ስማለሁ ብለህ አፍነህ እንዳገላችሁ በኋላ እሱማ ለኔ ግልግል ነበር። እኔም ውርሴ ኖርሽ አለሜን ነበር የማየው። በእናትህ ውርሴ ምንድነው የምትወርሰው? ከእኚህ ሴትዮ ምንድነው የምትወርሰው? 2 ቤት 7 መኪና የምግብ ባህል አዳራሽ መጠኑ ያልታወቀ በጣም ብዙ ገንዘብ እያልኩ እኮ ነው። እንዴ ሁሉ ነገር እኚህ ሴትዮ አላቸው ነው የምትለኝ? አላቸው። እኔም አላውቀውም። ከዚህ በላይ በጣም ብዙ ነገር አለ። እንዴ በጣም የሚገርም ነው። ከየት አመጣችሁ ባኬን ሁላ በዚህ ለጋ እድሜዋ? ሲጀመር ፍቅር ሳይሆን ገንዘብ ሳይሆን ፍቅር ነው የሚያኖረው አይደለ? አሁን ትሄድና ማለት ማሚዬ ሶሪ ትልኛለሽ። ሶሪ ብለኸኝ ነው ማሚዬ። በጣም ሶሪ፣ በጣም ይቅርታ። ሰማው ብዙ ነገር ጉልበት ልስም ነበር፣ ግን ለይቅርታው ሲባል ጉልበት ሳይሆን እጅ ነው ስማው ማሚዬ። ስዊት ነህ። ቀለደ ሰማህ አይደል? ካንቺ በላይ ስዊት፣ ካንቺ በላይ ጣፋጭ አለ ማሚዬ። ምን አይነት ውበት ነው! ምን አይነት አቋም ነው! ስንት ልጅ ሀገረድ የሚመኙ አቋም እኮ ነው። ማይ ጋድ ሽቶዋ ራሱ ካንቺ ነው እንደ የተሰራው ሽቶ። አንተ ተው እንጂ ምን ሆነ ነው? የምር ደስ ይላል። አሪፍ ሰው ነው። ከመሆኑ ስዊዲ አሁን ከዚህ በኋላ አፍንጬ እንዴት ነው የሚያሸተው? ጠረንሽ እኮ ልቤ ድረስ ገብቶ ነው እየተሰማኝ ያለው። ልቤ በሐሴት እየመታች እኮ ነው። እባክሽ ልቤ አትምጪ ቢያት፣ ተረጋጊ ቢያት። እኔ የምልህ አየ እንዴ ሳምሪ እንዴት ነች? ደህና ነች? ሳምሪ ማን ደግሞ? ሳምሪ ክላስ ምናምን አለች። ኧረ ተረጋጊ። እህቱ ነች ማሚዬ። በልብ ድካም ደግሞ ድፍት እንዳትይብኝ የኔ ቆንጆ እህቱ ነች። እሺ ነኝ ሄዳችሁ በቃ ቻውሺ ባይ። በቃ ማሚዬ ሲደብርሽ ምናምን ኮልሚያ ደውይልኝ። 7 መኪና እሱ ለገንዘባ ብሎ ነው የቀረባት። እኔ 7 ትወልዳለሁ ከሱ። ኧረ አባዬ በቃ ፒስ ፍጠሩ። ምንድነው እንደዚህ አይነት ነገር እንዴ? እናንተ ትልልቅ ሰዎች አይደላችሁ እንዴ? ኧረ አይመጣውም በዚህ እድሜ በእናትህ። እኔ ኮረኔል ነኝ ፒስ የምፈጥረው ይልቁን ስማኝ፣ ሂድና ይቅርታ እንድጠይቀኝ አድርግ። ከዛ እንደው ምናልባት እንደው አዝኝላት ልቤ ከራራ አጥያይቋን አይቺ እሺ ልላት እችላለሁ። ሂድ ይቅርታ በይው በላ። እኔ ይቅርታ ልጠይቅ? እሱን ለምን አይሞትም? ለምን እዚህ ድብና አይልም? አይናችን እያየ ይልቅ ስማኝ፣ ምን ትለዋለህ መሰለኝ? በዚህ ቤት ትልቅ ጸብ ሳይፈጠር ልብ በል ሳንጋደል ሰላም ይስጠኝ፣ እኔ በሰላም ልኖርበት ጸብ ሳይፈጠር ብለህ ሂድ። ይኸውልህ እንደምትላት ጸብ ምን ያደርግልሻል? አንቺ ሴት አይደለሽ ወይ? ሰሞኑን ይሄን ድሪል መስማት ከጀመርሽ ጀምሮ ጸባይሽ ተለዋውጣል። በጸብ ከሆነ ዋልሽ በላት። እሺ ምን አለ? እኔ ከአንቺ ጋር እንደዚህ ሰጣ ገባ ውስጥ መግባት መነዛነዝ አልፈልግም። ብቻ ያበደርኩሽን 500 ብር መልሽልኝ። በቃ እኔ ከአንቺ እሱን ፈልገው ነው ያለው። አሁን ጭራሽ ለ500 ብር አናፋ። አይገርምም? እንደምትለው ምን ነው እንዲህ ለ500 ብር እንዲህ አኮበኮብክ በለው። ቦርሳዬን ይዘና ደግሞ ጥፍ አድርጌ 1000 ብር አድርጌ እሰጥሃለሁ። አፍህን ብቻ ያዝልኝ በለው። ይትከቦርሳ ውስጥ 1000 ብር አውጣና አፉ ላይ ወንዶ ቶሎ አሁን በፍጥነት እንዳለችህ ሲጀመር አንተ እንደዚህ ጸብ ምናምን የምትፈልገኝ እቁብ ሲደርስ ነው። የእቁቡን ገንዘብ ላለማምጣት ነው። ያው ያቺ 2000 ብሯ ማለት ነው። እኔ ኮረኔል ለገንዘብ ሊያውም ለማይረባ ገንዘብ ለካ በሱ ነው ፊቷን ኮሶ ስታደርግ የነበረ። እንካ ወስደህ አፍንጫዋ ላይ ተረውልኝ። እሺ እንካው ወስደህ ስጥልኝ። እኔ ሰላም ነው የምፈልገው በቤቴ። እሺ አረ ወይ ጉድ! እሺ ለማን ነው አቤት የምንለው? ለማን ነው? ይልቅ አንተ ተረጋጋ። ቶሎ ስልክሽን አውጪና ደውዪ። እየደወልኩ ነው። ስልኩ ምንም አይሰራም እኮ ዘግቶት እኮ ነው። ወረቀቱንም ወደ ብር እንደምቀይረው ሰምቻለሁ። ግልጽ አይደል? የሰው ልጅ ያወራል ጋር ይታይ። እቺ ወረቀት አየሩ ጆሮ እኔ ግን እጄ ላይ ምንም
ማለት ብር እንደሌለ ላሳመን እፈልጋለሁ። መጀመሪያ ላይ ማለት አየሁ አይደል? ንጹህ ወረቀት እና በዚህ ድማችን ቢሊየነር ብንሆን ወንጀል ነው? ምን ለማለት ፈልገው? ይሄ ሁላ ወረቀት እያለ አረ ሻንጣም አለ። አብላ ብላች። አረ በቃኝ ብላ ወላሂ በቃኝ። ብሉ ብሉ። አረ ለነገ ይቀመጥ። አረ በላ ብላ እንጂ በደምብ ብላ ትንሽ ወላሂ በቃኝ በቃኝ። ለነገ ይቀመጥ። አይ አረ ግዴ ለምና ብላ አትይዛት ይናገር ወላሂ ብሉ በቃ ትንሽ ብላ እኮ አይ በቃ ትንሽ አንድ ከመሄድ ትንሽ ራንዴና አላማ ብላ ማገደለ ምግብ ዘግቷል እንዴ? አበላም ትንሽ ብላ ትንሽ አረግጭ አለ አይ በቃ መቼም ቢሆን ገንዘብ ላበደርከው ሰው ገንዘብ ይመልስልኝ ብለህ እንዳትጠይቅ። ይህ ከበሰለ ሰው አይጠበቅም። ገንዘብ እኮ ይመጣል ይጠፋል፣ ሲያገኝ ደግሞ ይመልስልሃል። ለገንዘብ ብለህ ጓደኛህን አታስቀይመው። ምን ለማለት ፈልጌ ነው? ገንዘብ ይመልስልኝ እንጂ የእድል ቤት ብያለሁ የሰጠሁህ። 2 ዓመት ሞላው እኮ 2 ዓመት ጉመር ጉኒ ደንበኛ መጣል። አባብዬ ይግባ። አባብዬ በርሶ መጀን አባብዬ ያው ቃሌን አክብሬ እንደባለፈው መጥቻለሁ አባብዬ። እና መቼም አረሷትም ያችን ነገር ያው 30 ዓመት ሞለኝ ምንም ብር የለኝም። ሀፍቷን እንደው ብሯን ቢያመጡ ይገኛል። አዎ እና ብሯን እንዴት አረጉልኝ? ሀፍቷን ተሳክቶልሃል? ይሄንን ወስደህ ጠጣ። እሺ እና ምን ይዤ ልምጣሽ? አንድ ጥቁር በግ። እሺ ችግር የለውም። እሺ አባብዬ እሺ። ሄሎ ጤና ይስጥልኝ። የሬድ አገልግሎት ፈልጌ ነበር። መነሻዎት ከየት ነው? መነሻዎት ከየት ነው? መነሻዬማ እንደ ማንኛውም ባለፍት ከሊስትሮ ነው እንጂ መንታ ወለድኩ ትላለች እንዴ? በዚህ ኑሮ ውድነት አንዱን እንዲሆነ ነገር አደርገዋለሁ እንጂ ይዤ አልኖርም ሁለቱን። እንዴ ሚካኤል ምንድነው እየተፈጠረ ያለው? ሰላም ነው? ምን ቁጭ በል እስኪ ቁጭ በል። ዶክተርዬ ሚስቴ በሰላም መንታ መገላገሏን ታውቃለህ አይደል? እኔ አይደለም እንደ ያገላገልካት አንተንና ማታ ሳስብ አደርኩኝ። እኔ መንታ ወልጄ እንዴት እኔ ይሄ ለዚህ ዶክተርማ የሆነ ነገር ላረግለት ይገባል አልኩኝና ከመንታው ልጅ አንዱን አመጣውልህ፣ አንዱን ላንተ ወሰደው ብዬ በቃ ኑሮ ከብዶ አይደለም። ኧረ ዶክተር ንገረኝ ካመንክ ወስደህ ያው እንትን ማለልኛ ንገረኝ። ችግር የለም ያው በቃ ኑሮ ከብዶኝ ነውና አንዱን ላንተ ልሰጥ አስቤ እኮ ነው። ሁለት ቀን እዚህ ኑሮ ውድ። አይ ሚካስ እኔ አንተ መንገድ እኮ ተጠቅመን እኮ ለኛ ሚካስ። ኧረ እባክህ ዶክተር ልጆቼው ከጎኔ ጓደኛዬ ተሰምኝ ሰጥቼው ጓደኛዬ ጋር ናቸው። ኧረ በለ